السلام عليكم ورحمة الله وبركاته. ودنا يتكبراتشو يا ميزان ميديا تكتاتايوش برنامج ميزان وقتاوي ላይ ነው የምንገኘው በሚዛን ወቅታዊ የተለያዩ የሀገር አቀፍ እንዲሁም ከባህር ማዶ የሆኑ የተለያዩ ጉዳዮችን በማንሳት የምንወያይበት መድረክ እንደነበር ይታወቃል። በተለይም ደግሞ በሚዛን ወቅታዊ ከመጅሊስ ጋር የተያያዙ የሙስሊሙን የአህለ ሱና ወል ጀማዓ ጉዳዮችን በደንብ በዝርዝር ስንወያይበት የነበረ መድረክ እንደመሆኑ መጠን በዛሬው ፕሮግራማችን ከዚሁ ከመጅሊስ ጋር በተገናኘ ሁለት እንግዶቼ ከሰሞኑ የሰላም ሚኒስተር ጋር የአህለ ሱና ወል ጀማዓውን ሂደት አስመልክቶ የተደረጉ ውይይቶች ነበሩ። እነዛን ውይይቶች አስመልክቶ ምን ይመስሉ ነበር፣ ምን አይነት ቆይታ ነበር የነበራቸው የሚለውን እሱን ለማብራራት ሁለት እንግዶች ወይንም ሁለት የሃይማኖት አባቶቻችንን እዚህ ጋብዣለሁ። ሁለቱም ያው ራሳቸውን ያስተዋውቁልና ወደ ውይይታችን እንገባለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። በቅድሚያ እንኳን ደህና መጣችሁ ለማለት ወዳለሁ። ከቀኝ ልጀምርና ራሳቸውን የማስተዋወቅ ነገር بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد وعلى آله وصحبه وسلم أجمعين. وبعد سمع شيخ محمد أول سيد بالله የዚህ የቅሬታ አቅራቢ ኮሚቴ የዑለማዎች ሰብሳቢ ነኝ። ብስሚላህ ሳሊህ ሙክታር እባላለሁ። የዚህ የአዲስ አበባ ቅሬታ አቅራቢ ኮሚቴ ሰብሳቢ ነኝ። መርሃባን ማሻአላህ። ያው ዑለሞቻችን ይታወቃል በተለይ ከመጅሊስ ሂደት ጋር በተያይዞ በጣም ከፍተኛ መስዋዕትነት ከፍተኛ ተደህያ በመክፈል የከራሳቸው የትራንስፖርት እያወጡ ከራሳቸው ከኪሳቸው ብዙ ነገር ምንም አይነት ድጋፍ ምንም አይነት የውጪ ድጋፍ ምንም አይነት ሰፖርት ሳይኖር ባላቸው አቅም የአህለ ሱናው የተበደለበትን ጉዳዮች ማስፈጸም ዳር ማድረስ አለብን ብለው ያው ትግል ሲያደርጉ ቅሬታዎችን ይዘው እንደው ወረቀቶች ሁሉ ፕሪንት እያስደረጉ በራሳቸው ፕሪንት እያስደረጉ ሲሰበሰቡ የሻያቸውን የውሃቸውን ራሳቸው እየቻሉ የትራንስፖርታቸውን ራሳቸው ያቻሉ እዚህ ደርሰዋልና ያው በሄዱባቸው አጋጣሚዎች የመጨረሻው ፍሬ አፍርቶ ማለት ነው ኢንሻአላህ ከሰላም ሚኒስተር ጋር በቅርቡ የውይይት መድረክ ነበራቸውና ያው ያንን አስመልክቶ ነው ዛሬ እነዚህ ዑለሞቻችን የሰላም ሚኒስተሩን ሂደት ምን ይመስል ነበር ሊሉን ወይንም በዛ ዙሪያ ላይ ሐሳብ ሊያካፍሉን የቀረናቸው። ምናልባት ከሸሷሊ ልጀምርና ሸሷሊ ያው እናንተ ይሄ የታስክ ፎርስ የሚባለው ወይንም ግብረ ኃይል የሚባለው አቋቁማችሁ እንቅስቃሴ ከጀመራችሁ ከአንድ አመት በላይ ሊሆን ነውና ያው ብዙ ሂደቶች አልፋችኋል ብዬ አስባለሁ። ከዛ ያን ሂደት ሁሉ ሄዳችሁ ነው አሁን ከሰሞኑ ከሰላም ሚኒስተር ጋር ውይይት ነበራችሁና ከሰላም ሚኒስተር ጋር የነበራችሁ ቆይታ ምን ይመስል ነበር እንደው ከሚለው ብንጀምር። ቢስሚላህ አልহামዱሊላህ። ሰላም ሚኒስተር መጀመሪያችን አይደለም፣ በርካታ ጊዜያት ተመላልሰናል። ደብዳቤዎችንም ማመልከቻዎችንም አግብተናል። 4-5 ጊዜ ያህል ደግሞ የሃይማኖት ዴክስ የሚባል አለ ከሃይማኖት ጉዳዮች የሚመለከታቸው ከነሱ ጋር ረጅም መድረኮች ነበሩ፣ ሹራ አድርገናል። መፍትሄ ግን አላገኘንም። ነገር ግን የቅርብ ጊዜ የሰላም ሚኒስትር በሚኒስትር ዴኤታ ደረጃ ጥሪ አድርጎልን ቀርበን ስንወያይ የመጀመሪያው ነው ማለት ነው። ሚኒስትር መስሪያ ቤቱ ወይ መጀመሪያችን አይደለም፣ በርካታ ጊዜዎች ነው። በሚኒስትር ዴኤታ ደረጃ ግን የተገናኘን የመጀመሪያ ጊዜ ነው። ምናልባት እዚህ ላይ አቋርጦትና ሰላም ሚኒስተር ብቻ ነው ወይስ እኛ በመንግስት ተቋማት ደረጃ ከጠቅላይ ሚኒስትር ቢሮ ጀምሮ እስከ ታች ነው፣ እስከ ዞንና ወረዳ ድረስ ነው አቤቱታችን የገባው የመንግስት መዋቅር። ከዛም አልፈን የሰብአዊ መብት ኮሚሽን ሄደናል፣ የህዝብ እንባ ጠባቂም ሄደናል፣ ህዝብ የሀገራዊ ምክክር ኮሚሽንም ሄደናል፣ ሃይማኖት ተቋማት የኢትዮጵያ ሃይማኖት ተቋማት ጉባኤ ሄደናል። ያልተከደ ህዝብ ተወካዮች ምክር ቤት ድረስ ሄዳለኛ ቅሬታ ማለት ነው። ለምን ይሄ እኛ ቅሬታ የቡድን ቅሬታ አይደለም፣ የተወሰኑ ሰዎች ቅሬታ አይደለም፣ የነባሩ ኢትዮጵያ ሙስሊሞች ቅሬታ ነው። ይሄ ማለት ምንድነው? በሰሜን በኩል ብትሉ አንይ፣ ዳኒ፣ ሾንኪ፣ ጫሊ የሚባሉ ትልልቅ አጅላ መሻይኾቻችን የነበሩበት፣ በደቡብ ብትል አብሬቲ፣ ቃጥባሪ፣ ዘቢ ሞላ፣ አልከሲ እነዚህ ትልልቅ አጅላዎች
በምስራቅ ቢባል እነ ሼኽ አባድር እነ ፈቂ ሐሽም እነ ገለምሲ እነዚህ ትልልቅ አጅላ በአርሲ ባሌ ሰይድ አልዓሪፊን በነጅማ በጠቅላላ በኢትዮጵያ ምድር ላይ የነበሩ ሩህ ያላቸው ዛት ያላቸው ትልልቅ መሻይኾች ይዞ የመጡትን ዲን ነው። እሱን ዲን ነው። ይሄኛው መስመር ላይ ነው አደጋ የደረሰውና የዚህ መስመር ማዳን እንቅስቃሴ ነው እኛ ስናደርግ የነበረው። በዛ የተነሳ ያው ቅሬታችን ጥያቄያችን ህጋዊም ነው፣ ሰላማዊም ነው፣ የመብት ጥያቄም ነው። እስካሁን እንግዲህ የኛ ጀማዓ ይሄ በዚህ መስመር ሲቀረጽም መሻይኾቻችን ሲቀርጹት በአደብ በስርዓት ስለቀረጹ ለአመጽና ለረብሻ የሚመች ህዝብ ያለ መሆኑ ነው እንጂ የደረሰብን በደል አገር የሚያንቀጠቅጥ በደል ነው የደረሰብን። ነገር ግን የአመጽ ልምድ የለውም። ጥያቄዎቹም በአደብ በሰላማዊ መንገድ የማቅረብ ልምድ ነው ያለው። ያንን ልምድ ተንተርሶ ነው በሰላማዊ መንገድ ሲሄድ የነበረው። ይሄን አጋጣሚ ተጠቅመን ያው ሚኒስቴር መስሪያ ቤቱ ጥሪ አድርጎልን ሄደን ስንወያይ ይህንኑ ነው ያስረዳን። የደረሱብን በደሎች ዝርዝር አቀረብን። ከነዛ በደሎች ውስጥ በህግ የሚያስጠይቁ የፈጠጡ ደረቅ ወንጀሎች አሉ። ደረቅ ወንጀሎች ሰው ተገሏል። ሰላማዊ ሰው ተገሏል። ለምን ዘከርክ ተብሎ ተገሏል። ሰው አይኖች ጠፍቷል፣ ንብረቶች ወድሟል፣ አካሎች ጎሏል። በጣም ብዙ ችግሮች ነው የደረሱት። እነዚህ ተለይቶ በወንጀል የሚያስጠይቁ ናቸው። እንደ መንግስት ደግሞ ማስተካከል ያለበት የህገ መንግስት ጥሰቶች አሉ፣ የህግ ጥሰቶች አሉ፣ የህዝብ ሰላም ማናጋቶች አሉ። እነዛን እንደ መንግስት የማስተካከል ስራ ይወስዳል ብለን አስበናል። ሌሎች ደግሞ የመንግስት የታችኛው መዋቅር የነበረበት የጣልቃ ገብነት አለ። ኢማሞችን ከዛሬ ጀምሮ አንተ አታሰግድም የሚል ጸጥታ አካል አለ። በግሉ ማለት ነው። የመንግስት ትዕዛዝ ኖሮበታል ብለን አናስብም። በግሉ መጅልስ አዞት የሚታዘዝ የመንግስት መዋቅር ውስጥ ያሉ የጸጥታ አካሎች አሉ። እነሱን እንዲያስቆሙልን ነው ለሰላም ሚኒስቴር አቤቱታ ያቀረብነው። ሌላ መጅልስ እየሄደበት ያለው አግላይነቱ ደፍጥጦ ማለፍ የሚፈልግ ይሄን ነባሩን የኢትዮጵያ ህዝብ ሙስሊም ከጫውታ ውጭ አድርጎ በአዲስ አስተሳሰብ ብቻ የተዋቀረውን መዋቅር ይዞ ለመሄድ የሚያደርገው ጥረት አግባብ አይደለም። ይሄ ምርጫ ፍትሃዊ፣ አካታች፣ አቃፊ መሆን አለበት የሚል ጥያቄ ነው ያቀረብነው። ያው ጥያቄዎችም ብዙ ዝርዝር ሁኔታዎች አሉ ውስጥ ላይ ሁሉንም በዚህ ሰዓት እዚህ ማቅረብ ስለማይቻል ይሄን አቅርበናል። ይሄን እንግዲህ ተደጋጋሚ ውይይቶች እንደሚደረግ ከሰላም ሚኒስትሩም ጋር ከመጅልሱም ጋር አቅጣጫ ተቀምጧል ማለት ነው። ምናልባት ያው ከሰላም ሚኒስትር ጋር በነበራችሁ ግንኙነት ያው ከዚህ ቀደም ደብዳቤ ነበረ ብዙ ታስከፉትና አሁን እንደው ምናልባት በሰላም ሚኒስትር ዴኤታ ደረጃ ያው ጥያቄዎቹ ሙሉ በሙሉ ተመልሰዋል ማለት እንኳን ባይቻልም ነገር ግን የመጀመሪያው እርሾ ነው ብለን እንወስድ እንችላለን። ሀሳባችሁንም እንደው በዚህ ደረጃ ቁጭ ብላችሁ በፊት ደብዳቤ ነበር የምታስገቡት፣ ይነበብም አይነበብም የሚታወቅ ነገር የለም። አሁን ግን በሀሳብ ደረጃ ሚኒስትር ዴኤታዎችን አግኝታችሁ እንዲህ ሀሳብ ተለዋውጣችኋልና በዚህ ደረጃ እንደው ምን ተሰማችሁ? እንደው መንግስትም ይሄንን ኦፖርቹኒቲ በማመቻቸቱ እኛ ያው ማመስገን ግድ ይላል። መቼም ብዙ ውለታ ውሎልናል። አሁን ያለው መንግስት ለምን ቢባል 3 መሰረታዊ የሙስሊም ማህበረሰብ ጥያቄዎች የተመለሱበት ወቅት ላይ ያለነው። የህዝብ ሙስሊሙ አንድ ብቸኛ ተቋም በአዋጅ እንዲጸድቅ ተደርጓል። አጠቃላይ አፍሪካን ህዝብ የሚመጥን ትልቅ የሃይማኖት ተቋም መስጂድ የሚሰራበት ቦታ በመሀል ከተማ ላይ ተሰጥቷል። እስላማዊ ባንኮችም እስከዛሬ ሳይፈቀዱ የነበሩ ባንኮች እንዲፈቀዱ ተደርጓል። ህዝብ ሙስሊሙም አንድ ሆኖ በአንድነት የጋራ የሆነ ጉዳይ እንዲሰራ አንድ ለማድረግ ከፍተኛ ጥረት ተደርጓል። ይሄ ሊመሰገንበት ይገባል መንግስት። ይሄ ማዳመጡ ብቻ አይደለም ማለት ነው። አቅርቦ ማዳመጡ ብቻ ሳይሆን ከዚህም ቀደም ብዙ ስራዎች ስለሰራልን ማለት ነው። ነገር ግን ይሄ ማዳመጡ ጉዳይ ብናመሰግነውም ግዴታውም ነው ብዬ ነው የማስበው። መንግስት አገር የሚመራ ነው። አገር እስከመራ ድረስ በአገሪቷ ውስጥ ያሉ ዜጎችን ችግር ሰምቶ
መፍትሄ ማስቀመጥ ግዴታ ስላለበት አንድ ግዴታውን ነው የተወጣው ነው የሚለው ማመስገኑም እንዳለ ሆኖ ማለት ነው። የኢትዮጵያን ሕዝብ ግማሽ በላይ የያዘ አካል ነው ችግር አደጋ ውስጥ ያለውና ይህንን ጊዜ ሰምቶ አዳምጦ ለችግሮቹ መፍትሄ ለማስቀመጥ ያሳየው ጥሩ ነገሩ እያመሰገንን ማድረግም አለበት ብለን ስለምናስብ ከስራዎቹ አንዱ የአገሪቷን ሰላም ማስጠበቅ የህዝቦችን መብት የማስከበር ግዴታው ስለሆነ ይሄ በዚህ በሁለት መልኩ ነው የማየው። ምናልባት ሼህ መሐመድ የሰላም ሚኒስትር የነበረውን ሂደት ላይ አወርሶም ነበሩ። ነገር ግን ያው ምናልባት አብዛኛው ሼህ ሷሊህ ስለተገለጸ ምናልባት ከዚህ ቀደም በታስክ ፎርስ ውስጥ ወይም በግብረ ኃይሉ ውስጥ ረጅም ጊዜ ከዚሁ ከታስክ ፎርስ ጋር ብዙ ዑለማዊ የሆኑ መሬት ላይ ተወርደው መሰራት ያለባቸውን አህለ ሱናውን ወልጀማዓውን እሴቱን ታሪኩን እንደዛ ደግሞ መሬት ላይ የሚደርስበትን በደል መቆም አለበት እንዲሁም መብቱ መከበር አለበት በሚል ያው እስከ ዛሬ ድረስ እንቅስቃሴ እያደረጉ ነውና ምናልባት አሁን ይሄ ሰላም ሚኒስትር አሁን ጠርቶ እያናገረ ያለበት በቀጣይም ደግሞ ያው ቀጠሮ ይዛችሁ ነው የተለያያችሁትና ከዑለማው ከዚህ በኋላ ብዙ ሰርክሎች ሰፋ እያሉ ሊመጡ ይችላሉ። ሂደቶቹ ምናልባት አሁን ባለፈው እናንተ የተወሰኑ ናቸው። የሚቀጥለው ጨምራችሁ ትችላላችሁ። ከዚህ በኋላ እየጨመረ ውይይቱም እንደገና ደግሞ ሂደቱም እየሰፋ ይመጣልና ከዑለማው ምን ይጠበቃል? እሱን በእርሱ በኩል እሱን ቢያክሉልን። ቢስሚላህ ወንድሜ ሷሊህ እንግዲህ ብዙን ገልጾታል። ግን እኔ ትንሽ የማላልፈው ነገሮች አሉ። ማላልፋቸው ነገሮች ምንድነው? በየመስሪያ ቤቱ ስንሄድ ተገፍተን የወጣንበት መስሪያ ቤት የለም። አንደኛ ይሄ መታየት አለበት። ሌላው ሰላም ሚኒስቴር ላይ ወደ 8 ጊዜ የሚሆን ተመላልሰናል። እንደውም ከዛ ባይበልጥ ቁጥሩን እንግዲህ አላስኩትም። ምንም ከበር ጀምሮ እስከ ላይ ድረስ የከፋ ፊትም አላየንም እስካሁን ድረስ። አሁን ደግሞ ወደ ከፍታ ወጥተን ሚኒስቴር ጋር ተገናኝተናል። ሚኒስቴሩን ለማመስገን እኔ ምንም ቃላት ያጥረኛል። ምክንያቱም ብዙ ሰዓት ሰጥቶ ነው ያነጋገረን። አላህ ይስጠው። ጉዳያችንን የሚያይ ሰው መገኘቱ ራሱ በጣም የዛ ቀንም ብየዋለሁ። ይሄ ተቋም ይሄ የቅሬታ አሰሚ የተወለደበት ቀን ነው ብየዋለሁ የዛ ቀን። ምክንያቱም ወደ 4 ሰዓት የሚሆን ያንን መስሪያ ቤቱን ዝግ አድርጎ ለኛ ቦታ ሰጥቶ አነጋግሮናል። ይሄ አንድ ደረጃ ደርሰናል። ምንም አይሰሩም የተባሉ ሰዎች እዚህ ደርሰዋል። አሁን ለወደፊቱ ዑለማው የሚያስፈልገው ምንድነው? ወደ የነበረበት ድርጅት ገብቶ የኢማም ማህበርም አለ ሌሎችም አሉ። እስከ ወረዳ ድረስ ይዘጋጃል። ይሄ ክፍለ ከተማ ድረስ ሄደንበት ነበር። በዛ መዋቅር ታቅፎ ሲያበቃ መደባበቅ ምን ያስፈልጋል? ካሁን በኋላ እኛን አርአያ ማድረግ ነው፣ ሌላ ነገር የለም። እንደዚህ ትኮናላችሁ፣ እንደዚህ አርፋችሁ ተቀመጡ አይሻልም ወይ ላለቀ ጉዳይ ምናምን ሲባል እዚህ ድረስናል አይደለ? አሁን ደግሞ ፀሐይ ልትወጣ ፈገግታ ላይ ነው ያለነው። ፈጅሯል፣ ንጋቱ ፀሐይ ልትወጣ ፈገግታ ላይ ነው ያለነው። ይሄንን ፀሐይ ዝም ብሎ ከመጠበቅ ፊራሩ መሸሹን ትቶ እኛ የምንጠይቀው በህጋዊ ድንጋይ አንወረውርም፣ ሌላ ቃላቶችንም አንናገርም። መንግስት ስህተት የተሰሩ ነገሮች ካሉ እነዛን ስህተቶች ማረም፣ አርቆ ማስገባት የመንግስት ስራ ነው። እኛ ግን ህዝቡ ማዳን ነው አሁን ስራ የያዝነው፣ ህዝቡ ማሸጋገር። እንዴት አድርጎ ይሻገራል ይሄ ህዝብ? እነዛ ያለፉት መሻይኾች ድልድይ ሆነው እንዳሻገሩት ባጽዎችም ጊዜ የአሞራ ማደሪያ ዋርካ የሙስሊም አገሩ መካ ድረስ ታውጆበት ግማሹ ወደ ሱዳን ግማሹ ደግሞ እንደዚሁ ጫካ ለጫካ እየሄዱ ያሳለፉበት ጊዜ አለ። ያንን ታሪክ ማስታወስ ነው። እኛ ጋር የተሰራው ትንሽ ነው። ብዙ ነገር ተደርገዋል። ሃይማኖታችሁን አታካሂዱም ተብሎ ተገተው ነበር። ያንን አልፈው መጥተዋል። እንደዚህ ሆነው እነዛ መሻይኾች የሞቱም አሉ፣ እጃቸው የተቆረጠ አለ። አሁን እዛ በኬ የሚባል አካባቢ ወደ እንጃ ብቻ ብዙ ሐፈዘል ቁርአን ነው
የተቀበረው አንድ ቦታ ላይ ይሄ ሁሉ ግፍ ለማን ብለው ነው? እነዛ መሻይኾች ለህዝብ ብለው ነው። አሁንም ያለው ዑለማ ያቅሙን ያህል መሳተፍ ግዴታው ነው። የውመል ቂያማ መስኡልያነት አይቀርም። ኩሉኩም ራዒን ወኩሉኩም መስኡሉን አራዒየቲሂ ይላሉ ነቢያችን አለይሂ ሰላቱ ወሰላም። ሁላችሁም እረኞች ናችሁ፣ ይሄን ዲን ለመጠበቅ ኃላፊነት አለባችሁ፣ በምትጠብቁት ነገር ደግሞ ተጠያቂዎች ናችሁ ስለተባልን ኢማሙም ኃላፊነት አለበት፣ ሙአዚኑም ኃላፊነት አለበት፣ የመስጊድ ኮሚቴ ማስተዳደርም እንደዚሁ። ይሄ ይመጣብኛል፣ ይሄ የመጣው ይምጣ። አሁን ያ ሁሉ ታልፎ እዚህ ደርሰናል። በሚኒስቴር ደረጃ እያነጋገሩን ነው። ደግሞ አሁንም ይቀጥላል ወደፊት። እንትኑ ነው እየሰፋ ነው የሚሄደው፣ ሚዲያው እየሰፋ ነው የሚሄደው። ዑለማው ግን መሸሽና መደበቅ የለበትም፣ ስራ መስራት ይጠበቅበታል፣ ግዴታም ስለሆነ አንድ ሰው በጊዜው ላይ ሲበላሽ አይቶ መረአ ሚንኩም ሙንከረን فليغيره بيده فإن لم يستطع فبلسانه وإن لم يستطع فبقلبه فهي أضعف الإيمان ይላሉ ነብያችን አለይሂ ሰላቱ ወሰለም። አንድን መጥፎ ነገር ስታዩ በእጃችሁ እንዲቆም አድርጉት፣ እንዲገታ አድርጉት። ካልቻላችሁስ በመላሳችሁ በመናገር ለዘብ በማለት በቁጣ በማስፈራራት ሳይሆን ነብያችን አለይሂ ሰላቱ ወሰለም አስፈራሪም አልነበሩም፣ ፋሂሽም አልነበሩም። በሊን ለዘብ ባለ ንግግር እየተነጋገሩ ሰውን እንዲገባው አድርገው ሲያበቁ ነገሩ እንዲታረቅና ወደ መስመር እንዲገባ ያደርጋሉ። ዑለማውን ማድረግ ያለበት አሁን ይሄንን ነው። ጥፋት ጠፍቷል፣ ጥፋቱ እንዳይቀጥል ስራ መስራት። አሁን እኛ ሄደንበታል፣ እዚህ ደርሰናል። ወደፊት ደግሞ ግዙፍ የሆኑ ነገሮች ቋጡኝ የሆኑ ስራዎች አሉ። እነዛ ላይ መተባበር፣ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ እነዚህ ተቆራኝተው ሲያበቁ ስራ መስራት። ይህ ሲሆን እንሻገረዋል ይሄን ነገር። አልበለዚያ ዝም ብለን ተደብቀን እኔ አያገባኝም፣ እኔን አይመለከትም፣ ይመለከተናል። ማንም የሚደርስ የለም። በአሁኑ ሰዓት ያለነው እኛ ነን። የሚመጡት ገና ናቸው፣ ያለፉት አልፈዋል። እኛ ታሪክ እንዳይበላሽ፣ ታሪክና ወንዝ ቀጣይ ናቸው። ወንዝ እንደሚሄድ ታሪክም እንደዚሁ ይሄዳል። በዛን ጊዜ እነማን ነበሩ መባል ስለማይቀር ታሪካችንን ማስተካከልና ህዝቦችን ማሸጋገር፣ ህዝቡ ከመስጊድ የወጣው ወደ መስጊድ እንዲገባ፣ ከመድረሳ የተባረሩት ልጆች ወደ መድረሳቸው እንዲመለሱ መንግስት እያገዘን ነው። ከመንግስት በኩል ችግር አለ የሚባለው እየተቀረፈ መጥቷል። እንደዚህ ይሆናለሁ የሚለው ስጋት ያን ጥቁሩ ዳመና ተገፋ፣ አሁን እዚህ ደርሰናል። ይሄንን እድል ተጠቅሞ ሲያበቃ ዑለማው ባንዲ መስመር መጥቶ ሲያበቃ ለሀገሩ ታሪክ ቢሰራ እላለሁ። ምናልባት ወደ እርሶ ነው የሚመጣው ሸሷሌ። በተለይ አሁን ከሰላም ሚኒስተሩ ሂደት በኋላ አንዱ ካነሳችሁ ጥያቄ የምርጫ ሂደት አለና የምርጫ ሂደት ቀጣይነት ያው መጅሊሱ ግልጽ ባያደርግም ቀኑ ስፔሲፊክ ባይደረግም የምርጫ ቦርዱም እስካሁን መግለጫ ባይሰጥም በምን መልኩ ነው ምርጫ የሚደረገው፣ የምርጫ ደንቡ ምንድነው፣ እንደዚህ ነው በዚህ ሁኔታ የሚሄደው ብሎ ፍኖት ባያስቀምጥም ህዝበ ሙስሊሙ ግልጽ ስለ ምርጫው ይደረጋል ይባላል እንጂ ምርጫው በምን መልኩ እንደሚደረግ ምርጫ ቦርዱም ይሁን መጅሊሱም ግልጽ ባለማድረጉ ያው ምርጫ ይደረጋል በሚል ብቻ ህዝበ ሙስሊሙ እየተንቀሳቀሰ እናንተም እየተንቀሳቀሳችሁ ናላችሁት እና ያው ለዚህ ምርጫ በየትኛው መልኩ ይደረግ ህዝበ ሙስሊሙ ያው እናንተ እየተንቀሳቀሳችሁ ያላችሁት መብቱን መከበር አለበት፣ በየትኛው መልኩ መብቱን ማስጠበቅ አለበት፣ መስጂዶቹን መጠበቅ አለበት፣ መድረሳው መጠበቅ አለበት፣ ዑለሞቹን መጠበቅ አለበት የሚል እንቅስቃሴ ነው እያደረጋችሁ ያላችሁት እና ከዚህ አንፃር የሰላም ሚኒስትሩንም ሂደት አለ፣ አሁን እያደረጋችሁት የመብት እንቅስቃሴ አለ። ሌላኛው ደግሞ አሁን የምርጫ እንቅስቃሴ ከፊት ለፊት ደግሞ ከአረፋ በኋላ ወይ ግንቦት መጨረሻ አካባቢ ላይ ቀኑ ስፔሲፊክ ባይደረግም እንዳለ ነው የላን የተደረገው ወይንም መግለጫ መጅሊሱ ያወጣውና ምናልባት በየዘርፉ ለሚገኘው አህለ ሱና ወልጀማዓ የሆነ ሁሉንም ባለድርሻ አካል
የምታስተላልፉት መልእክት ካለ በሂደቱም ዙሪያ ላይ በምርጫውም ሂደት ላይ ሊኖረው የሚገባው ተሳትፎም በተመለከተ ሊሆን ይችላል። ድጋፍም በምን መልኩ ይሄን የእናንተን ክሉ ወይንም የእናንተን ጀማዓ በምን መልኩ ነው ሊያግዝ በምን መልኩ ነው ሊሳተፍ የሚችለው የሚለውን ምናልባት በመጨረሻ የምታስተላልፉት መልእክት ካለ እድሉን ሰጥቼ መጨረሻ እንትናችን ብናደርገው። ቢስሚላሂር ረህማኒር ረሂም። ያው ምርጫን በተመለከተ አንደኛ ምርጫ የሚባል ነገር ወይ ሁለት ወይ ሶስት ነገር ሲኖር ነው ምርጫ የሚባለው። አሁን መጅልሱ ይዞ እየሄደ ያለው ምርጫ አይደለም። የምርጫ መስፈርትም ያሟላ አይደለም። መራጩም ራሱ ተመራጩም ራሱ አስመራጩም ራሱ ሆኖ ነው እየሄደ ያለው ማለት ነው። ስለዚህ ህዝባችን በማንኛውም መልኩ ችግሩ የደረሰበት አደጋው አንቅቶታል። ህዝባችን ከምን ጊዜ በላይ የነቃበት ወቅት ላይ ነው ያለን። ይሄ በጣም አላህን ማመስገን ያስፈልጋል። በንቃት ነው ምርጫውን እየተከታተለ ያለው። ነገር ግን ምርጫው ግልጽ አይደለም። መች እንደሚደረግ፣ እንዴት እንደሚደረግ፣ የት እንደሚደረግ፣ በማን እንደሚደረግ ድፍን ነው፣ ዝግ ነው። አንድም ለህዝብ የተገለጸ ነገር የለም። እንኳን ለህዝብ ለተቋማት አልተገለጸም። ህጋዊ የሆኑ ሙስሊሞች ማህበራት አሉ፣ ተቋማት አሉ። ለነዚህም ራሱ አልተገለጸላቸውም። ስለዚህ ድፍን የሆነው ምርጫ ለመሳተፍ 100% ነቅቶ ቁጭ ብሏል ህዝባችን ማለት ነው። ስለዚህ ህዝብ በነቂስ በጥሩ ሁኔታ በንቃት እየተከታተለ ነው። ዝግም ጭፍንም ድፍንም የሆነው ምርጫ ቢሆንም ማለት ነው። ነገር ግን እኛ ምንለው ምንድነው በዚሁ አሁን ማህበረሰቡ በተነሳበት መንቃት ጠንክሮ መሄድ አለበት። ከዚህ ደግሞ የሱን መብት ለማስከበር እየተንቀሳቀሰ ካለ ኮሚቴ ጋር የቅርብ ግንኙነት ማድረግ አለበት። ያው መዋቅሩ እስከ ወረዳ ድረስ ስላለ ማለት ነው። በክልሎችም እስከ ክልል እስከ ወረዳ ድረስ የወረደ መዋቅር ስላለ ከዚህ ጋር እየተናበበ መሄድ አለበት። የኛ ጥያቄ ግን ምርጫ ከተባለ ህዝቡ ከማን ምን መምረጥ እንዳለበት ግልጽ ለሆነለት ይገባል። አቅጣጫው ታስቀምጣላችሁ እናንተ ቀጣይ? እኛ አቅጣጫዎችን እናስቀምጣለን። ምርጫው ደግሞ አካታች ነው። መጀመሪያ ደረጃ ፍትሃዊ ነው መሆን ያለበት። ፍትሃዊ አይደለም። አሁን ፍትሃዊ እንዲሆን ጥያቄ ትግል ላይ ነው ያለነው። አካታች እንዲሆን ጥያቄም አለን፣ ትግልም ላይ ነው ያለነው። አሳታፊ መሆን አለበት እያልን ነው። ጥያቄም አለን፣ በዛ ላይ እየታገልን ነው ያለነው። እነዚህ ሶስት መስፈርቶችን እስካላሟላ ድረስ ምርጫ ስለማይባል ብቻ በተገኘችው ቀዳዳ ህዝባችን ይሄን እድል አሳልፎ መስጠት ስለሌለበት ጠንክሮ ከዚህ ኮሚቴ ጋር ተናቦ መሄድ አለበት የሚል ጥያቄ አለን። ምርጫ ከሆነ እነዚህ ሶስቱም ማሟላት ግድ ይለዋል። አንደኛ የሚመረጠው ከየትኛው ከማን ይመረጣል የሚለው መኖር አለበት። ሁለተኛ ፍትሃዊ መሆን አለበት። ሶስተኛ አካታች አሳታፊ መሆን አለበት። እነዚህ ከሆነ ምርጫ ነው ብለን እናምናለን። ከዚህ ውጪ እከሌን ሾሜልሃለሁ፣ እከሌን አስቀምጬልሃለሁ፣ ከዛሬ ጀምሮ እከሌ ነው የሚመራህ የሚባል ምርጫ ሳይሆን ሹመት ነው የሚባለውና ይሄንን መጅልሱ ራሱ ለይቶ ያወቀ አይመስለኝም። እስካሁን በደብዳቤ ነው የሚመጣ ያለው። አሁንም የሚቀጥለውም በደብዳቤ ከሆነ የሚያስኬደው ምርጫ አይባልም። ስለዚህ ይሄ ሊስተካከል ይገባል፣ ጥያቄያችን ነው። ህዝባችን ደግሞ ከዚህ ጥያቄ አቅራቢ ኮሚቴ ጋር እየተናበበ ምሁሩም አላህ ፊት ይጠየቃል። ዛሬ አጥፍቶ አንገት ደፍቶ እንደሄደ ሁሉ አላህ ፊት አንገት ደፍቶ አጥፍቶ መሄድ አይቻልም። በእያንዳንዱ እንቅስቃሴ አላህ ይጠይቀዋል። ምሁራኖችም መውጣት አለባቸው። ዑለማ ሁሉ መውጣት አለባቸው። ቅድም ሸኾቹ ተናግሯል። ዲን አልኢስላም ዲኔ ነው ብሎ የያዘው ሁሉ በዚህ ሰዓት ከባድ ኃላፊነት አለበት። የህልውና ጉዳይ ነው። የነዛ የመሻይኾቻችን ውለታ እንዳንበላ ማለት ነው። ባለንበት ወቅት ላይ በሰላማዊ መንገድ መብትንና መስመሩን ለማስቀጠል በሚደረገው ትግል ላይ ሁሉም የበኩሉን ተሳትፎ ማድረግ አለበት። በንቃት መከታተል አለበት። መንገዶቹ ጨለማ አይደሉም፣ እንደበፊቱ አልጨለሙም። አሁን ብርሃን እየታየ ነውና በዚህ ብርሃን ምክንያት ስለማይኖር ሁሉም ወደፊት መጥቶ ትግሉ ላይ መሳተፍ መቀላቀል አለበት የሚል መልእክት ነው ያለኝ። ወላሂ አለም። ምናልባት ሼህ መሐመድ በዚሁ ሂደት ላይ የሚያክሉት የመጨረሻው መልእክት የሚያስተላልፉ ካለ ከሸፋሪ ተረፈ። ስለ ምርጫውም ወንድም የሷሪ ብሎታል። ምርጫው የምርጫ ሰነድን ብለው ያዘጋጁት ራሳቸው ናቸው። የዑለማ ሰነድን ብለው ያዘጋጁት ራሳቸው ናቸው። አሁን ያለው መጅልስ ማለት ነው።
ሌላውን ጥያቄ ሳያስገቡ ወደ ጎን ትተው ወደፊትም እኛ ነን የምንሄደው አሁንም ያለነው እኛ ነን ብለው ራሳቸው ተመራርጠው ቁጭ ብለዋል። የሹመኛ ጊዜ አብቅቷል። ካሁን በኋላ ሹመኛ እንደማይሰራ አይተውታል፣ በራሳቸው አይተውታል። በክፍለ ከተማም በወረዳም በመጅልስ ኮሚቴም ምንድነው ያተረፉት? ህዝብ ጋር መቃረንና ጥላቻ ማትረፍ ነው እንጂ ምንም የተሰራ ነገር የለም። ይሄ 3 አመት አሁን ይሄ ሹመኛነት ይቀጥላል ብሎ መታገል ሞኝነት ይመስለኛል በእኔ አስተያየት። ምርጫ ማለት 3-4 ሲኖሩ ነው። ከ3-4ቱ እነማን ይመረጡ? ከሁሉም የሚመረጥ ከሆነ ከሁሉም ይመረጣል። ይሄንን አካቶ ከሆነ እሰየው ምርጫ ይባላል። አሁን እኔ የማስተላልፈው መልእክት ምንድነው? ለዑለማውና ለህዝቡ ንቃተ ህሊና ያስፈልጋል። ካሁን በኋላ ብርድ ልብስም አንሶላም ለብሶ ተከናንቦ መተኛት የሚፈቀድበትና ያለንበት ጊዜ ወሳኝ ነው። ያለፈው ተበልተናል። ወደፊት እንዳንበላ በንግግርም ጥንቃቄ እያደረግን ምሁሮች አሉ፣ ምሁሮች እያረቀቁ ያቀርባሉ። የሚጻፈውን በጽሁፍ በቃልም የምናቀርበውን ነገር በጥንቃቄ እያደረግን ንቃተ ህሊናው ህዝቡ እንዲነቃ። ዑለማ ዝም ካለ አልጀመሁ ላሁ ቢልጃም ሚነናር ብሏል ነቢያችን አለይሂ ሰላቱ ወሰላም። ጠይቆ መልስ ካልሰጠ በሚያውቀው እውቀት እሱም ራሱ ደግሞ ፈልጎ ካልተናገረ ያን ዑለማ የውመል ቂያማ በሳት ሰንሰለት ይለጎማል ብሏል ነቢያችን አለይሂ ሰላቱ ወሰላም። ሐዲሱን መቅራት ሳይሆን መስራት፣ ስራ ላይ መዋል፣ መተግበር፣ መሬት ላይ አውርዶ ይሄ ይጠበቅበታል ዑለማው። ባለሀብትም እንደዚሁ ጋን በጠጠር እንደሚደገፍ ይህን እስልምና ለመደገፍ ከ100 ብር ጀምሮ አስተዋጽኦ ማድረግ ባለሀብት ይጠበቅበታል። አዋቂም እንደዚሁ ካለው ዕውቀት ለዚህ እስልምና ምን አድርገሃል ሲባል መልስ እንዳይጠፋ የውመል ቂያማ ይህን ማድረግ ይጠበቅበታል። ወጣቱም ደግሞ በጉልበቱ መሳተፍ አለበት። እኛ እስካሁን ድረስ ፊት ለፊት እየተጋፈጥን መጥተናል። አሁን የወጣቱ የአዋቂው የባለሀብቱ ስራ ነው አሁን የሚጠብቀው። ግዙፍ ናቸው፣ ግዙፍ ለአላህ አይገዝፍም። ግለኛ ትልቅ ከባድ ነገሮች ወደፊት ጠብቆናል። እዚህ ጋር ተባብረንና ተደጋፈን ብንሰራ ይህንን ለማህበረሰቡና ለዑለማው አስተላልፋለሁ። ለአባቶችና ለእናቶች ደግሞ ማስተላልፈው ዱዓችሁ ሰርቷል፣ የኛ ለቅሶ አልሰራም። ምንም ውጤት የለውም መስሏችሁ እስካሁን ያለቀሳችሁ ውጤት እያመጣ ነው። አሁንም በየቤታችሁ ስትገናኙም ይህን እስልምና ጸድቶና የጠራ ሆኖ እንድናየው ዱዓችሁን አትዘንጉ እላለሁ። ለአባቶች፣ ለእናቶች፣ ለሀገራችን ዱዓ አድራጊዎች ይህንን መልእክት ማስተላለፍ እፈልጋለሁ። ለሀገር አቀፍ ዑለማ ማስተላልፈው ግዴታ አለባችሁ፣ ግዴታችሁን እየተወጣችሁ አይደለም። ብትፈለጉም ባትፈለጉም እኔ ምን ይጠበቅብኛል ብላችሁ ስራ መስራት አለባችሁ። والله أعلم وأحكم والسلام عليكم ورحمة الله وبركاته። ሚዲያዎች ላይ ኢንሻአላህ ሂደቶች በየጊዜው በየዕለቱ የሚገጥሙንን ነገር ጥሩም ነገርም የገጠሙንን ችግሮችን ይቀጥላል ማለት ነው። እኛም እንቀርባለን፣ ሌሎች ምሁራኖችም ወጣቶችም ኢንሻአላህ አብረን የነበሩን በትግል ላይ ሁሉም እየቀረበ ለህዝብ ይፋ ያደርጋል የጉዞዋችን ውጤት ማለት ነው ኢንሻአላህ። والله መርሐባ። ውድና የተከበራችሁ የሚዛን ሚዲያ ተከታታዮች በዛሬው በሚዛን ወቅታዊ የነበረን ፕሮግራም በዋናነት ርዕሰ ጉዳይ አድርገን የተነሳነው የሀገር አቀፍ ታስክ ፎርስ ወይንም ግብረ ኃይል ከሰላም ሚኒስተር ጋር የነበረው ውይይትን በተመለከተ ከሰላም ሚኒስተር ጋር የነበረው ሂደት ወይንም ቆይታ ምን ይመስል ነበረ የሚሉትን በሰፊው አባቶች ሂደቱን የነበሩበትን ሁኔታ በደንብ ያብራሩት ይመስለኛል። በቀጣይ ከሌሎች ሂደቱን በተለይ ከታስክ ፎርሱ ጋር በተያያዘ እንዲሁም በአህለ ሱና ወል ጀማዓ እንቅስቃሴ ውስጥ ሰፊ ሂደቶችን የሄዱ ወንድሞች
ቀጣይ ሌሎች ፕሮግራሞችን ይዘን ማብራሪያ የሚያደርጉ ይሆናል ማለት ነው ኢንሻአላህ። ለዛሬው የነበረን ፕሮግራም ይሄንን ይመስል ነበር። በሌሎች ቀጣይ የሚዛን ወቅታዊ ፕሮግራሞች እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።